ካለ እግዚአብሔር ካንተ ጋር ከሆነ መጎብኘት አይቀርም። ደስ የሚለው ቤተልሔም በሞዓብ ምድር ቁጭ ብላ ኑኃሚን እግዚአብሔር የሚል ቃል አለ። በሞዓብ ቁጭ ብላ ኑኃሚን እግዚአብሔር ህዝቡን እንደጎበኘ እንጀራም እንደሰጣቸው ሰማች። ጎናቸው ያለው ሰው መጎብኘት በሩቅ ይሰማል በሉ ንገሩኝ ባካችሁ። አማኝ ያለ እዚህ ጉባኤ ዘመዶች መጎብኘትን ይሰማል። እግዚአብሔር እንደባረከ ይሰማል። መጎብኘት ላይ ቀር ስፍራ መልቀቅ ጥሩ አይደለም። ሁለት ልጆቿንና ባሏን አጣች። ራብ ክፉ ነው ብያቸው። ስለዚህ ኢየሱስ ለሰይጣን የመለሰለት መልስ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ተመልከቱ፣ አመጣጡ በራሱ የእግዚአብሔር ልጅ አያስብለውም። በብረት ነው የመጣው አይደለ? ዘቅ ብሎ ወርዶ ነው የመጣው። አይሁድ ሌሎችም የሚጠብቁት በብዙ ክብር ከመላእክት ጋር ይመጣል። አሁን ድጋሚ ሲመጣ እንደዛ ነው እና ያ የመጣበት አመጣጥ ኢየሱስ ጌታ ነው። ዘቅ ብሎ በበረት ተወልዶ መጣ። ከዛ ሰይጣናውንም ሁለተኛ ፈተና ደግሞ ይዞ መጣ። ጥያቄ ነው እየጠየቀ ያለው። በደንብ ስሙ። እንደገና መጣና በመዝሙር ምዕራፍ 91 ላይ የተጠቀሰውን ቃል አንስቶ እግሮች በድንጋይ ከቶ እንዳይሰናከሉ መላእክትን ስላንተ ያዛቸዋል ተብሎ ተጽፏል። የእግዚአብሔር ልጅ ከሆንክ ራስን ከፎቅ ወርውር አለው፣ ከቤተ መቅደስ ጫፍ። ኢየሱስ እንዴ ደግሞ በዚህ እንትን ትለኛለህ እንዴ ብሎ አልወረደም። ሰምታችሁኛል፣ ተጽፎልኛል አሳይሃለሁ ብሎ ጅው አላለም። በመጽሐፍ ጌታ አምላክህን አትፈታተኑ ተብሎ ተጽፏል። ኢየሱስ ጌታ ነው። ዛሬ ምሽት ልባርካችሁ። በዚህ ከሰዓት በኋላ የእግዚአብሔር ቃል ይሙላባችሁ። ባረኳችሁ። የእግዚአብሔር ቃል ይሙላባችሁ።